ሰዎች ያላቸውን ነገር በሶሻል ሚዲያ ላይ ማሳየት የተለመደ ነው። መኪና፣ ስልክ፣ ልብስ ማሳየት ኖርማል ነው። ነገር ግን ያልተፈቀዱ አደንዛዥ እጾችን ይዞ ማሳየት ድፍረት ነው። ይህም ባለ ታሪካችን ይህንን ተግባር ፈጸመ። ይህ ግለሰብ በፌስቡክ ላይ ላይቭ ገባ። በላይቭ ላይም በትልቅ ፌስታል ያለ ዊድ እያሳየ ነበረ። ከዛም ካሜራውን አዞረና ጠረጴዛው ላይ ብዙ እንዳለው አሳየ። ይህንንም ዊድ ፐርፕል ቤሪ ኩሽ እያለ ይጠራዋል። ተመልካቾቹም በድፍረቱ ተደንቀው እያዩት ነበረ። ነገር ግን ይህ ድፍረቱ ያልታሰበ ጣጣ ይዞበት መጣ። ፖሊሶች እየተመለከቱት ነበረ። እነሱም የግለሰቡን በር በርግደው ጭስ ቦምብ ወደ ቤት ውስጥ ወረወሩ። በዚህም ሰዓት በክፍሉ የነበሩ ሌሎች ሰዎች ሲሯሯጡ ይታያል። ቀጥታ ስርጭቱም የሚያስተላልፈው ግለሰብ እሱን አንስቶ ሊደብቁ ቢሞክርም ነገር ግን ረፍዶ ነበረ። ግለሰቡም ወደ ካሜራው ፍሬም እጁን ወደ ላይ አድርጎ መጣ። የዚህ ግለሰብ ቀጥታ ስርጭት ስክሪን ሪከርድ ተደርጎ ከመለቀቁ ወደ 10 ሚሊዮን ሰዎች ተመልክተውታል። ይህም ግለሰብ ለፖሊሶች ስራቸውን አቀለለላቸው። የዚህ ሰው ስምና ስራ ለህዝቡ ይፋ አልተደረገም፣ ግን ጉራው በራሱ ላይ ማስረጃ ሆነበት። በ2019 ይህ ግለሰብ በአፓርትመንቱ በመሆን ቀጥታ ስርጭት ላይቭ ይገባል። ነገር ግን ከትንሽ ቆይታዎች በኋላ አንድ አስደንጋጭ ነገር ይከሰታል። የዚህ ሰው ቤት መጀመሪያ ይንኳኳል። ከዛም ከቤቱ ውጪ ጫጫታ ተሰማ። ከዛ ግን የጀርመን ስፔሻል ፖሊስ ዩኒት በሩን ገንጥለውት ገቡ። ገብተውም ይተኩሱበታል። ከተኩሱበትም በኋላ ትዕዛዝ ሰጡት። እንደገቡ ስትሪመሩ ከመቀመጫው ተነስቶ መሬት ላይ ቁጭ በማለት አለቀሰ። አንዱ ፖሊስ የግለሰቡ ስልክ ሪከርድ እያደረገ እንደሆነ ሲያቅ የላይቭ ስርጭቱን ሊያቋርጠው ችሏል። በመጀመሪያ ይህንን የላይቭ ስርጭት ያዩ ተመልካቾች የተቀነባበረ ፕራንክ ቢመስላቸውም ነገር ግን ይህ ግለሰብ ለመጨረሻ ጊዜ ታየው በዚህ የላይቭ ስርጭት ነበረ። ከጊዜያቶች በኋላ አንድ ሪፖርት ግለሰቡ አንዲትን ዕድሜው የገፋ ሴት ገሎ የሚፈለግ ሰው እንደሆነ ተናግረዋል። ከዚህ ሌላ ዲቴሎች ግን ለህዝቡ ይፋ አልሆኑም። ዋን ኦን ዋን ዊዝ ማይክ ዲ የታወቀ የዩቲዩብ ፖድካስት ዝግጅት ሲሆን በፕሮግራሙ ላይም አዘጋጁ ማይክ ዲ ከታዋቂ ሰዎች ጋር የሚያደርገውን ቃለ ምልልስ ምንም ሳይቆራረጥ በመልቀቅ ይታወቃል። ነገር ግን በዚህ ኤፒሶድ ላይ አንድ ያልተጠበቀ ነገር ይከሰታል። ፕሮግራሙ መቀረጽ ከጀመረ ከደቂቃዎች በኋላ ተጋባዥ የሆነው የቴክሳስ ራፐር ቱሎ እጁን ከሱሪ ኪስ ውስጥ ከተተ። በሰዓቱ ማይክ ዲ ሰዎች በህይወታቸው ስለሚወስኑት ውሳኔ እየጠየቀው ነበረ። በዚህ ሰዓት ግን ተጋባዡ አንድ አስደንጋጭ ነገር ይፈጽማል። በድንገት እንግዳው ይተኩሳል። ጥይቱም ኪሱን አልፎ ወጣ። እሱም ደንግጦ ሲያፈጥ ማይክ ዲ ማንን የተኮሰው እያለ ሲጠይቅ ይሰማል። እና ሁላችሁም ደህና ናችሁ ሲል ጠየቀ። በሰዓቱ ቱሎ በትልቅ ድንጋጤ ውስጥ ሆኖ ይታያል። በጥይቱም ማንም እንዳልተመታ ከታወቀ በኋላ ምንም እንዳልተፈጠረ ነገር ኢንተርቪዋቸውን ቀጥለዋል። ተመልካቾችም ባዩት ነገር ደንግጠው እንዴት ቱሎ የራሱ ነገር ሳይመታ ሲሉ ተናግረዋል። ይህቺ ሴት እንደ ማንኛውም ቀን እንደምታደርገው ምግብ አሰራሯን ለተመልካቾቿ በቀጥታ ስርጭት ማሳየት ጀመረች። እሷም ሙዚቃዋን ከፍታ ምግቧን እየሰራች ነበረ። ነገር ግን በዚህች ቀን ህይወቷ ከቀጥታ ስርጭቱ በፊት ይጠፋል። በሜ 2021 የታይላንድ ምግብ ባለሙያ የሆነችው ኑዌንግ ፒምፖርን ወይንም ቲቸር ተብላ የምትጠራ ሴት በቀጥታ ስርጭት አዲስ ምግብ ማብሰል ጀመረች። ግብአቶቿንም ስትጨምርና ስታበስል ይታያል። ሁሉም ነገር ግን ከቆይታዎች በኋላ ይለወጣል። የኑዌንግ የፊት ገጽታ መለወጥ ጀመረ። ከዛም ወደቀች። ፊቷ ስቶቭ ላይ የነበረውን የሸክላ ድስት ይመታውና ወደ መሬት ትወድቃለች። ከትንሽ ሰከንዶች በኋላም አንድ ወንድ ስሟን እየጠራ ወደ ኪችኑ ገባና ጎትቶ ወጣት። ከዚህም በኋላ ፊቷ አይታይም፣ አተነፋፈሷ ግን ይሰማ ነበረ። ኑዌንግን ያነሳ ግለሰብ በፍጥነት እርዳታ ጠራ። ነገር ግን ምንም እርዳታ ከመምጣቱ በፊት ኑዌንግ ፒምፖርን ሞተች። ከሷ ሞት በኋላም ብዙ ወሬዎች ተሰሙ። አንዳንዶች ሞቷ ከኮቪድ ቫክሲኔሽን ጋር ንክኪ ያለው ሲሉ፣ ቤተሰቦቿ ግን የሞተችው በአጣዳፊ የልብ ህመም ነው ሲሉ ተናግረዋል። ናይጄሪያዊው ስትሪመር ካርተር ኤፌ ላይቭ ስትሪም በሚያደርግበት ሰዓት ለተመልካቾች ሊያሳዩ ያሰበው የማጂክ ትሪክ አስደንጋጭ ነገርን ፈጠረ። በላይቭ ስትሪም ወቅት ካርተርና ጓደኞቹ እየተዝናኑ ነበረ። በዛ ሰዓት አንድ ቀይ ልብስ ያደረገ ግለሰብ መጣ። ይህም ሰው ራሱን ማጂሽያን እንደሆነ አስተዋወቀ። ካርተርን ተደስቶ
በሩን እንዲዘጉትና ዝግጅቱን እንዲጀምር ነገረው። እሱም በተደጋጋሚ ዱዛ ማጂክ ሲል ይሰማል። ከትንሽ ጊዜ በኋላ ግን ምን ነው ባላልኩ የሚልበት አጋጣሚ ይፈጠራል። እቅዳቸው እንደዚህ አይነት ትዕይንት ለተመልካቾች ማሳየት ሲሆን ይህንንም ማድረጋቸው ስትሪማቸውን ቫይራል ያደርገዋል። የሚፈጠረውንም ተመልከቱ። እሳቱ በፍጥነት በመዛመት ካርተርን ያነደው ጀመረ። በክፍሉ የነበሩ ሰዎች በድንጋጤ የተሯሯጡ እሳቱን ለማጥፋት ሲሞክሩ ይታያል። ካርተርም እሳቱን ከላይ ለማጥፋት ሲታገል ይታያል። ጭሱም መላ ክፍሉን ሞላው። በፈጣሪም ታምር ትንሽ ግርግር ከተፈጠረ በኋላ እሳቱ ሌላ የከፋ አደጋ ከማስከተሉ በፊት ሊቆጣጠሩ ችለዋል። እሳቱንም ካጠፉ በኋላ ከመጠን በላይ ሲደሰቱና ሲስቁ ይታያል። በዚህም አደጋ ማንም ላይ ጉዳት አልደረሰም። ብዙ ሰዎች በፕራንክና በወንጀል መካከል ያለው ልዩነት የተረዱ አልመሰለኝም። ነገር ግን እንደነዚህ ሰዎች ከሰከራችሁ የእውነትም ራሳችሁን አታውቁ ማለት ነው። የ27 ዓመቱ ጄምስ ጆንስ እና የ28 ዓመቱ ጆናታን አከርቢ ቁጭ ብለው ባስ በሚጠብቁበት ሰዓት አንድ 40 ሰዎችን የሚያስቀምጥ ባስ ቆሞ ያሉ። እነሱም በስካር መንፈስ ለምን ይህንን ባስ አንነደውም በመባባል በፌስቡክ ላይ ላይቭ ገብተው ባሱን ሰረቁት። ጄምስ ከዚህ በፊት የባስ ሹፌር በመሆኑ መንዳት ይችል ነበረ። እነሱም በነፃ ጉዞ አገኘን እየተባባሉ ገቡ። ከዛም ጄምስ እውቀቱን ተጠቅሞ ባሱን አስነሳው። ባሱንም ትንሽ እንደነዱ የፖሊስ መኪና በጎናቸው አለፈ። እነሱም ደንግጠው እኛን ለመያዝ ነው የመጡት በማለት ባሱን ትተው ወረዱ። በሌላ ቦታ ደግሞ ትክክለኛው የባስ ሹፌር ባሱን ወዳቆመበት ቦታ ሲሄድ ባሱን ያጠዋል። ፖሊስም በጉዳዩ ላይ ገብተው ሲመረምሩ ያቺን የነ ጄምስን የፌስቡክ ላይቭ ስትሪም አገኟት። እነሱም ወንዶቹን አፈላልገው አግኝተው አሰሯቸው። ጄምስ ያለ ኢንሹራንስ በመንዳቱ ጥፋተኛ ተባለ። ጆናታን ደግሞ ክላስ ቢ የሚባለውን ዕፅ ይዞ ስለተገኘ ጥፋተኛ ተባለ። ለዚህም ጥፋታቸው ሁለቱም ወንዶች የ4 ሳምንት እስር ተፈረደባቸው። ነገር ግን ከዚህ በፊት ባጠፉት ጥፋት ምክንያት ጄምስ በቅጣቱ ላይ የ3 ወር እስርና ለ30 ሳምንት እንዳይነዳ ተፈረደበት። ጆናታን ደግሞ ተጨማሪ 8 ሳምንት እስር ተፈረደበት። ይህም ታሪክ ፕራንክ ከካቴና እንደማያስመልጥ አሳይቶናል። ይህቺ ቻይናዊ ስትሪመር በቲክቶክ ላይ ላይቭ ስትሪም በምታደርግበት ወቅት ለትንሽ ሕይወቷን አጥታ ነበረ። ይህቺ ሴት ከተመልካቾቿ ጋር በምታወራበት ወቅት ከኋላዋ ምን እንደሚመጣ አላወቀችም ነበረ። ከጀርባዋ አንድ ጥቁር ቫን ከፊት ካለው መኪና ጋር ላለመጋጨት ሲያዙረው ከፊት ለፊቱ ይህቺ ስትሪመር ነበረች። መኪናውም ልጅቱ ሳታስበው ገጫት። በግጭቱም ወደ መሬት ወደቀች። የቲክቶክ ላይቭ ስርጭቱም ከግጭቱ በኋላ ተቋረጠ። ይህቺም ሴት በፈጣሪ ተአምር ልትተርፍ ችላለች። ይህቺ ሰራተኛ በስራ ቦታዋ ላይ ያለች በሶሻል ሚዲያ ላይ ላይቭ ትገባለች። በዚህም ሰዓት ማናጀሯ ወደ ክፍሉ ገባች። በዚህ ሰዓት ሰራተኛዋ ለተመልካቾቿ እየለፈለፈች ነበረ። ማናጀሯም ቀስ እንድትል እጇን ትከሻዋ ላይ ስታደርግ ሁሉም ነገር ከታሰበው ነገር ውጭ ይሆናል። ሰራተኛዋ በንዴት ማናጀሯን ከመታቻት በኋላ ትገፈትራታለች። ማናጀሯም ተናዳ በመምጣት ወደ ለየለት ድብድብ ይገባሉ። ሴቶቹ እየተሰዳደቡ መደባደብ ያዙ። በአንድ ጊዜ ሰራተኛዋ ማናጀሯን ፀጉሯን ይዛት ስልኳን አንስታ እንደዚህ ልትቀርጽ ችላለች። ከቆይታዎች በኋላም የላይቭ ስርጭቱ ያልቃል። ከጉዳዩም በኋላ የሴቶቹ ማንነት አልታወቀም።